ኪሮስ አለማየሁ በ1940 ዓመተ ምህረት በትግራይ ክልል ተንቤን አብያዲ ተወለደ። ገና በልጅነቱ ለሙዚቃ የነበረው ፍቅርና ተሰጥኦ ጎልቶ ይታይ ነበር። በቤተክርስቲያን ትምህርት ውስጥ ማለፉ ለወደፊት የሙዚቃ ድምፁ ጥንካሬና ለግጥም አጻጻፉ መሰረት እንደሆነለትም ይናገራል። ኪሮስ በወጣትነቱ ወደ አዲስ አበባ በመምጣት በተለያዩ የሙዚቃ ባንዶች ውስጥ ሰርቷል። በተለይም በራስ ባንድ ውስጥ የነበረው ቆይታ ለዝና መውጣት ትልቅ አስተዋጽኦ አድርጎለታል። የሙዚቃ ስልቱ የትግርኛ ሙዚቃን ከዘመናዊ ሙዚቃ መሳሪያዎች ስልቶች ጋር በማዋሃድ ማራኪ በሆነ መልኩ በማቅረብ ይታወቃል። የተንቤን አንበሳ የሚል ቅጽል ስም የሚጠራ ነበር። አደይ መማሪዬ፣ ሰላም ለኩሉና ሌሎች በርካታ ተወዳጅ ስራዎችን ለህዝብ አበርክቷል። ሙዚቃዎቹ ከፍቅር ባለፈ በማህበራዊ ትስስርና ባህልን የሚያንጸባርቁ ነበሩ። ኪሮስ በድምፁ ብቻ ሳይሆን በመድረክ አቀራረቡ፣ በጭፈራ ስልቱና በደግነቱ በብዙዎች ዘንድ ይወደድም ነበር። በትግርኛና በአማርኛ ቋንቋዎች በመጫወት በሁለቱ ባህሎች መካከል የጥበብ ድልድይ ሆኖ አገልግሏል። ኪሮስ አለማየሁ ባለትዳርና የሰባት ልጆች አባት ነበረ። እንደሚታወቀው ኪሮስ በስራዎቹ ላይ ለቤተሰብና ለልጆቹ ትልቅ ፍቅርና ቦታ ነበረው። ልጆቹ የአባታቸውን የጥበብ አሻራ ለማስቀጠልና ስሙን በክብር ለማስታወስ በተለያዩ ጊዜያት በሚዘጋጁ የመታሰቢያ ዝግጅቶች ላይ ይታዩ ነበር። በተለይም ታላቅ ልጁ ብርሃነ ኪሮስ የአባቱን ስራዎች በድጋሚ በማንቀሳቀስና የኪሮስን ታሪክ ለትውልድ በማስተላለፍ ረገድ ንቁ ተሳትፎ ሲያደርግ ይስተዋላል። ይህ ዝነኛ ድምፃዊ በ1986 ዓ.ም እንደ አውሮፓውያን አቆጣጠር በ1994 ዓ.ም ከዚህ ዓለም በሞት ተለይቶናል።